ባልም አጠፋ ሚስትም አጠፋች ቀጥታ መጠየቅ ያለባት ሚስት ናት። የምር በጣም አስቀይሜሃለሁ። ተረዳኝ። ስለምወድ አንተን ማጣት ስለማልፈልግ ስሜቱ እንዲገባ ስለፈለግኩ ነውና ከልቤ ይቅርታ። እንዴ ምን እያደረግሽ ነው? ተነሽ ተነሽ። የተቀየማችሁ ካላችሁ እንግዲህ እኔ የምታውቁኝ ሰዎች ታውቁኛላችሁ። እልሄ እስኬት እንደሆነ ብቻ ያው ትረዱኛላችሁ ብዬ አስባለሁ። እሱን ላለማጣት ስለምወደው በቃ እንዲረዳኝ ስለምፈልግ ነውና ለዛ ነው። ይቅርታ አድርገን ቤተሰብ ስሜቱ በቃ እንድትረዳው ፈልጌ ነው። ይሄን እንደምወድ እንድታውቅ ፈልጌ ነው። በጣም እኮ ነው የምወደው። ወይ በአጭር ጊዜ እኮ ነው እጅ የሰጠሁት ላንተ እኮ ለኔ ነው እጅ ሰጠሽ እኮ ላንተ እጅ ሰጠሁ። አይገባኝም ታዲያ ቤተሰብ አይገባኝም። በተራራታ ይንጉር ነው እንውጣላችሁ። በርሰን ቋቋ የሚገባው ማለት በጣም መወዳት ማፈቅራት የወደፊት የትዳሬ አጋሪ ነች። በጣም ነው የምወድሽ። ሳተረሽ የልጆቼ ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ ወይ? ሰላማችሁ ይብዛልኝ። እኔ በጣም ደህና ነኝ። እንግዲህ ዛሬ ይኸው እንደምታዩ ፍክት ብዬ መጥቻለሁ። በጣም ደስ ብሎኛል። ብቻ በነገሮች ሁሉ ፈጣሪ ይመስገን ብዙ ነገር አሳልፈናል። እኔና ያብ አይታችኋል እያንዳንዱን ስቴፕ። እንግዲህ እንደዚህ ባይሆን ደስ ይለኝ ነበር። ብቻ ተፈጠሩ። ከዚህ ውስጥ በጣም ብዙ የታዘብኩት ነገር አለ። በዛው ልክ ደግሞ በጣም ብዙ ማመሰግናቸውም ሰዎች አሉ። የምር ሄለን እንደዚህ አታደርግም፣ ሄሉ እንደዚህ አይነት ማንነት የላትም፣ ሄለን በቃ ብሎ የተከራከረ ብዙ ሰው አለና በዛው ልክ ግን በጣም ብዙ ሰዎች ስትናገሩኝ ነበርና ወንድ ላይ አትንጠልጣይ፣ ወንድ ላይ እንደዚህ ምናምን። እኔ የሚገርማችሁ ነገር ማለት ነው ማንነቴ አይደለም። እናንተ እዛ ጋር ብዙ ነገር ልትሉኝ ትችላላችሁ፣ ግን የኔ ማንነት አይደለም። እኔ እንደዛ አይነት ሴት አይደለሁም። ሲጀመርም አይደለሁም። ግን መታዘብ ጥሩ ነው ማለት በቃ የሰው ልጅ ዛሬ ጥሩ ነገር ሊያወራ ይችላል፣ ነገ መጥፎ ነገር። በቃ ይሄ የኛ የአበሻ ባህሪ ነውና ተረድቻለሁ በጣም። እና እንዴት ነው ማለት ከአንድ ወንድ ወደ አንድ ወንድ መንጠልጠል ምናምን የምትሉ ሰዎች ግን በደናችሁ ነው። የምር በጣም ትገርማላችሁ። በቃ እኔ በዛ ሰዓት በያብ በጣም ተናድጄ ነበረ። አይታችኋል። እስከ ጥግ ድረስ እየለመንኩ ነበር። እኔ አለምንም ባይዘው አንድ ሰው እሄዳለሁ ካለ መስደድ ነው ስራዬ እንጂ ተለማምጬ ምናምን ማስቀር አይነት ሴት አይደለሁም። እንደው እሱ በአጭር ጊዜ ውስጥ ደስታን ስለሰጠኝ ከሱ ጋር በጣም ብዙ መንገድ ተጉዣለሁና እስከ ጥግ ነው እንደው እሱን ላለማጣት የሞከርኩትና እሱ በዛ ሰዓት ሊረዳኝ አልቻለም። እሱ ብቻ ብዙ ዋሽቼዋለሁ። ኢቭን የሌለ ነገር ፈጥሬ ሁላ እሱን የራሴ ለማድረግ ግን አልሆነም፣ አልተቀበለኝም ነበር በሰዓቱና ከሷ ጋርም በነበረ ሰዓት በጣም እቀና ነበረ። እኔ በጣም እቀናለሁ ማለት በራሴ ሰው የትኛውም ሰው በራሱ ነገር ይቀናል አይደል? እኔ ደግሞ ባየሁት ነገር በብዙ ነገር እቀና ነበር በሱና እና በዛ ሰዓት ይሰማኝ ነበር እና ያ ስሜት እሱ ደግሞ እንዲሰማው ፈልግ ነበረ። በጣም በቃ እንዲሰማው ፈልግ ስለነበር ሮቤል ጓደኛዬ ነው፣ በጣም ምርጥ ጓደኛዬ ነው እንጂ ሊተባበረኝ ነው የመጣው። ሲቀጥል ምንም ነገር የለንም እኔና ሮቢ። ኢቭን ካገኘሽው ወንድ ጋር ትለጣጠፊያለሽ የምትሉኝ ሰዎች ሁሉንም ወንዶች በአንድ አይኑ ነው እንደምታዩት? እንዴት ነው የምታዩት? ጓደኛዋ ሊሆን ይችላል ብሎ ማሰብም ጥሩ ነው። እና ብቻ እሱ ጓደኛዬ ነው፣ ሊተባበረኝ ከጎንሽ አለው ሊለኝ ነው እንጂ የመጣው ከዛ የዘለለ ነገር የለንም። እና እሱን ራሱ ሳላመሰግነው አላልፍም። እንደዚህ በል እንደዚህ አድርግ እንደዚህ በል እያልኩት እሺ ብሎ ምንም በቃ ለኔ ምንም እንትን ሳይል ነው የተባበረኝና የምር
በዚህ አጋጣሚ አመሰግናለሁ ሮብዬ እና በዚህ አጋጣሚ ደግሞ በጣም ብዙ ሰዎች የደወላችሁ የጠየቃችሁኝ ያላችሁ ተጨንቃችኋል። ብዙ ሰዎች ደግሞ ከጎን የሆናችሁ ሄሉ አንቺ እንደዚህ አይነት ሴት አይደለሽም እያላችሁኝ ያበረታታችሁኝ እዚህ ደርሻለሁ። ባይዘዌ በብዙ ቻሌንጅ ውስጥ ነው እዚህ የደረስኩት። ጥንካሬን በጣም ነው ማደንቀው እና የሰው ይሄ ኔጌቲቭ ኮመንት የኔጌቲቭ ነገር ወደኋላ የሚያስቀረኝ አይነት ሴት አይደለሁም እኔ ባይዘዌ እንደው ወደዚህ ነው የሚያበረታታኝ። የምትሳደቡኝ ሰዎች ማለት ነው ቀጥሉበት ነው የምለው። እኔ ደግሞ ማለት ነው ከድሮ የዛሬ 3 ዓመት በሉኝ በቃ 3 ዓመት ሆኖኛል ዩቲዩብ ላይ ከመጣው በጣም እየተሰደብኩ በጣም ብዙ ሰዎች እየሰደባችሁኝ ምናምን ስድባችሁን ስላልሰማው ነው ዛሬ እዚህ የደረስኩት ማለት ነው። የእናንተን ስድብ የእናንተን ነገር ብሰማ እዚህ አልደርስም ነበርና እግዚአብሔር ይመስገን። እግዚአብሔር መልካም ነው። በጣም አጠንክሮኛል። እኔ እግዚአብሔር እንዴት ነው በቃ በጣም ነው ከፍ ያደረገኝና መድኃኒዓለምን ሳላመሰግን አላልፍም በዚህ አጋጣሚና እስካሁንም ደግሞ አብዛኞቻችሁ የምትወዱኝ ያላችሁ በርቺ፣ ጀግና ነሽ፣ ጠንካራ ነሽ፣ አለንልሽ ከጎንሽ እያላችሁ ከጎን ላላችሁ ለሁላችሁም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። የምትወዱኝ የምትጠሉኝም ከልብ አመሰግናለሁ። እዚህ ደርሰናል። እንግዲህ አሁን ላይ ደግሞ እኔና ያብ እግዚአብሔር ይመስገን አሁን ላይ ትላንት ይቅርታ ብዬው ተቀብሎኛል። ዛሬ ደግሞ በይፋ በደንብ ይቅርታ መጠየቅ ስለፈለግ ሆነን ለመናገር እዚህ ምንም ያዘጋጀሁት ነገር የለም። በሰፊው ደግሞ ማዘጋጀት ስለማይቀር ዛሬ ግን ያው ያለውን ነገር እናንተም እያያችሁ የመጣችሁት ነገር አለና እኔም ደግሞ ከኔም የነበረውን ስህተት ከሱም የነበረውን አንድ ላይ ሆኖ ሁሉ ነገር እንድናወራ ጠርቻለሁ። ጓደኞቼንም ጠርቻቸዋለሁ። እነሱንም ይቅርታ ማለት ያለብኝ ነገር ስላለ እና ሁሉንም ነገር እንፈተዋለን ማለት ነው። ነገ የተሻለ ነው። ዞረን እኔና እሱ መቼም አንለያይም። ያው ፈጣሪ ያጣመረው ማንም ሰው አይለየውም እና አሁን ላይ ደግሞ እሱም ደግሞ እንደሚወደኝ አውቃለሁ። እኔም ደግሞ የሄድኩበት መንገድ እሱንም ትንሽ አሪፍ አድርጎታል ብዬ አስባለሁ። ለእኔም ደግሞ ብዙ የተማርኩበት ነገር ነው። ብዙ ቻሌንጅ አልፈናል እና አሁን ላይ ደግሞ ያው እዚህ ደርሰናል። ሰላም ሆነናል። እውነት ይህን ደስታችን የምትፈልጉ ሰዎች እውነት ከልብ ደስ እንደሚላችሁ አልጠራጠርም። አሁን ያብን ቀድሜ ጠርቼዋለሁ። እውነት ለመናገር በጣም ናፈቀኝ ባይዘወይና ብዙ ጊዜ ሆኖኛል። በቃ ጸብ ነው ሁሉም ነገር። ኢቭን ለማቀፍ ራሱ ጊዜ አላገኘው። በቃ እየፈለኩ ጸብ ነው ይዘኛል ምናምን እና ዛሬ ግን በጣም ስለናፈቀኝ ያው ተገናኝተናል። በእርግጥ ከዛ በኋላም አብረን ነበርን፣ ግን አሁንም ደግሞ ያው እና ለማንኛውም የትም ሳትሄዱ አብራችሁን ቆዩ። ወዳችኋለሁ፣ አከብራችኋለሁ። ሳብስክራይብ አድርጉ። 200,000 ልንገባ ነው ጋይስ። ሳብስክራይብ አድርጋችሁ አስገቡኝ። የእናንተ ድጋፍ አይለየኝ። ወዳችኋለሁ እና ቤተሰብ ዛሬ ይኸው እንደዚህ ቀሚስ ለብሻለሁ። ይሄን ይመስላል። ቂጥ የለኝም። ያው እቺ ናት ያለችኝ። ማደጉ አይቀርም። ለማንኛውም እየጠበኩ መጣል እንዴት ነሽ? ሰላም ነው አለ አምሮባል። አመሰግናለሁ። እንዴት ናችሁ ቤተሰብ? አለሁ እግዚአብሔር ይመስገን። እንዴት ነሽ? እኔም ደህና ነኝ እግዚአብሔር ይመስገን። አዲስ ነገር አለ? ናፍቀኛል እኮ በጣም። ኧረ እውነት እኔም በጣም ናፍቀሽኝ ነበር፣ ግን ያው ምን ያዋቃለሁ ጨከንሽብኝ። በጣም ነበር የጨከንሽብኝ እውነት ለመናገር። ተሻለክ? ማገዝሽ ነው። እንዴት ነው አሁን? ደህና ነኝ። ያው እንደ ልጅ ጠባሳ ኖርማል፣ ምንም ማለት አይደለም። የእውነት በጣም እኔ ሰምተህ በቃ ደስ በጣም ደስ ያለኝ ምን እንደምን አላውቅም። በዛ ሰዓት ከባድ ነው ባይዘው ስንት ነገር ወጪ አውጥተህ ነው ሀገር የምትወጣው እና ያን ሁላ ነገር ትተህ
እሺ ብለህ ስለተመለስክ ዋናው ነገር ገብቶሻል። ራሴን ለማረጋጋት ምናምን ያክል ነው እንጂ ወጪው አይደለም ሳይሆን እኔ ራሴን ለማረጋጋት ምክንያቱም እዚህም ሆኜ ከወጪም በላይ እኔ ራሴን እያጣሁ ነበር። ገብቶሻል። እዚህ ቆይቼ ቢሆን ኑሮ የሚፈጠረው እንዴት ነው? በእኔ መጎዳት አንቺ በጣም ደስተኛ እንደሆንሽ ማሰብ የራሱ በጣም እየጎዳኝ ነበር። ታውቂያለሽ፣ እኔ እንደዛው አንቺ ማየትሽ ለአንቺ ደስታ የሚሰጥሽ ያክል የተሰማኝና እሱ ነገር ነበር በጣም እንዴት እንደተረጋጋው ራሱ ራሴ አላውቅም። ሌላ ውሳኔ ውስጥ ገብቼ ቢሆን ደግሞ የምጎዳው ራሴ ነው። አውቀዋለሁ የምጎዳው እኔ ነኝ እና በቃ ጀስት ራሴን ላረጋጋ በሚል ነው። እውነት ለመናገር ሂጄ ቢሆን ወደ አንቺ ቤት አልመለስም። ስመለስ ተመልሼ ስመጣ ምንም ነገር ምንም አይነት ተአምር ቢፈጠር እናቴ መታ እግሬ ልወድቃ ብትለምነኝ ወደ አንቺ ቤት አልመለስም። በቃ ለአንዴና ለመጨረሻ ጊዜ ራሴን ከዚህም ከማንም አርቄ በአዲስ መንፈስ በአዲስ እንትን ለመመለስ ነበር። ከነገሮች ለመራቅ በቃ ራሴን ለማረጋጋት ያክል ነበር እንደዚያ ያደረኩት። በቃ እዛው ላይ ያንቺ መገኘት የምር ባልደርስ ኖሮ እንደዛ ነበር ማለት ነው። ልብሱን ስነግርሽ ከዛ በላይ እኔ ነግሬሻለሁ ከመጀመሪያው። እኔ በጣም ብዙ ነገር ልታገስ ብዙ ነገር አይቼ እንዳላየሁ ላልፍ እችላለሁ። አንዴ ከቆረጥኩና ከወሰንኩ በኋላ ግን በቃ ምንም የሚመልሰኝ ነገር የለም። ይህን ደግሞ ገና በፊት ነው የነገርኩሽ እና የመጨረሻ ነበር። ግን በሰዓቱ መመለስሽ እንድንመለስ አድርጎናል። በጣም ነው ናፈቅኩሽ። ግን አትመሲም እኮ ያክል ናፈቅኩሽ። ስታይኝ እኮ የሆነ ጠላትሽን በቃ እዚህ ጋር ሳይጣን ቆሞ እያየሽ ነው። የምር አይደለም አይደለም። እንዴት ነው የቻልሽበት? የምር ምን መሰለኝ እኔ በጣም እላለብኝ በጣም እልኸኛ ሴት ነኝ። እኔም እኮ እልኸኛ ነኝ፣ ግን አንቺ ደግሞ ከዛም በለጠ። ገብቶሻል። እኔ ያን ያክል ጊዜ ታውቃለህ፣ የዛኔ በጣም እንትን እያልኩ ነበር እና እኔ አልታገስም። በቃ እንዲህ ችኩል ነኝ ባይዘው ነገሮች ላይ እና በቃ የምታገስ አይነት ሴት አይደለሁም። በቃ ቶሎ ያን ነገር ካልሆነልኝ ምናምን ስታፍ ነው የምለው እና ግን በቃ ያላ አንተን በሰዓቱ እየለመንኩ ነበር ምናምን። አንተን በቃ በጣም ተናደ ነበር። በእርግጥ በሰዓቱም የተፈጠረ ነገር ስላለ ነው እና በቃ አንተም አልሰማም ስትል በቃ እያሰብኩና እውነት ለመናገር ቆይ ለእኔ ልናገሯል ላሳየው እሱ ቢሄድ ሌላ ወንድ ማምጣት እንደሚችል ላሳየው። የምር አይደለም። እንዴት መሰለህ ሮቤልና እኔ እንተዋወቃለን፣ እንዲህ በደንብ ባንግባባ እንኳን እንተዋወቃለን እና ከዛ ነገርኩት እንደዚህ ፈልጌያለሁ እና በቃ ዝም ብለህ ተባበረኝ ምናምን ከአንዳንድ ነው እሺ ያለኝ። በቃ ከዛ በኋላ ያ ነገር ሁሉ እሱ ባይዘው እንደው በጣም እንትን እያለ ነው ያለው ታውቃለህ፣ ወይኔ እያለ ነው ነገሮች የሚያደርገው እና በቃ አላ አይደለም። ቆይ እዚህ ጋር ግልጽ ያልሆነልኝ ነገር ትውውቃችሁ እናንተ በምን አይነት መንገድ ነው? ምክንያቱም ያ ትውውቃችሁ ነው። አይ ኖርማል እንተዋወቃለን፣ እሱም ሶሻል ሚዲያ ላይ አለ እንተዋወቃለን። በሆነ አጋጣሚ ነው የተገናኘነው፣ ግን እንደዚህም አንግባባም በደንብ ማለት ነው። አሁን በዚህ ምክንያት ነው የተግባባው ራሱና እንጻጻፋለን ምናምን፣ ግን ይሄ ጠለቀ ግንኙነት የለንም። ምናልባት አንቺ ጋር ነው ታዲያ እሱ መታወቅ ብቻ ነው። እሱ ጋር ምን እንዳለ አታውቂ። የሰው ልጅ ምን እንደሚያስብ የምር ከዛ የዘለለ ምንም ነገር የለም። እና የምር ለምን እንደዛ አደረገ ታዲያ? ውሸት ከሆነ እዛ ጋር እኮ ላናግረው ነበር። እሱን ፓርት ባይዘው እጠራዋለሁ። እኔ ስለዚህ አንቺ ያላወቅሽው ሌላ ነገር አለ። አሁንም በሱ ወግነሽ አይ እንደዚህ አይነት ነገር የለም ብለሽ አትከራከሪ። የምር የምትለው ባይዘው አልገባኝም፣ የምትለው ፓርት አልገባኝም። እና አሁን እሱ ማንሳት ማያስፈልግም እና ስሜቱ በቃ እንድትረዳው ፈልጌ ነው። ይሄን እንደምወድ ፈልጌ ነው። በጣም እኮ ነው አይዞህ በአንድ በአጭር ጊዜ ነው እጅ የሰጠው ሳይታ እኮ ለኔ ነው እጅ የሰጠሽ እኮ ለአንተ የሰጠው አይገባኝም። ታዲያ ቤተሰብ አይገባኝም። በጣም ነው የምወድሽ ብለን ለመናገር ናፍቀሽ ነበር። እኔ እራሱ በጣም ከብዶኝ ነበር። ይሆናል በጣም በአጭር ጊዜ ብዙ የተቀራረብን ብዙ የተላመድነው አንድ ላይ ብዙ ነገር እያሰብን ነበር ማለት ነው። እሱ ሁሉ ነገር በአንዴ ጠፍቶ ጭራሽ ባልጠበቁት ነገር ያልጠበቁት ሰው ጋር የማላውቀው ሰው ጋር ሳይሽ እንደ የሆነ ሰዓት እኮ በቃ አለ አይደለ እኔም ራሴ ገግሜ ነበር። በቃ ልክሽ ነው። ከዛ ስር እየሰደደ ሲመጣ እዚህ ጋር እንደዛ ሆነሽ ሳገኘሽ መፍራት ጀመርኩ። ከዛ በኋላ በጣም ነበር እንዳጣሁሽ ነው የተሰማኝ። በሰዓቱ ከእጄ እንደወጣሽ ነበር ያሰብኩት እና ከአምሳ ነበርኩ በቃ አንቺን ለመተው
ነገር ለማድረግ ደስታሽን እንዳታስብ መቼ ነው እንዳታስብ ምን አማራጭ አለ? ማለት የምር ባልም አጠፋ ሚስትም አጠፋች ቅርታ መጠየቅ ያለባት ሚስት ናት። የምር በጣም አስቀይሜሃለሁ። ተረዳኝ። ስለምወድ አንተን ማጣት ስለማልፈልግ ስሜቱ እንዲገባ ስለፈለግኩ እና ፍቅሬ አይ ፍቅሬ የልቤ ውስጥ እሳት ይጎዳል ያመነምናል ላለ ህመም ከሰው የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀኸኝ ምን ልሁን ሳይህም ማረካ አሁን ይቅርታ እንድንባባል አይደለም። በቃ ከዚህ በኋላ ያቋረጥ ነው። ከዚህ በኋላ አላስከፋም እና ደግሞ እናንተን የሚያስቀየምኳችሁ ካለ በጣም ይቅርታ ማለት ፈልጋለሁ። ቤተሰቦቼን አስከፍተሻል። እውነት ለመናገር ኖርማል እናት አባቴ ምናምን እነሱ ስርዓት ይዘሽ ስርዓቱ ሄደሽ ይቅርታ ትጠይቂያለሽ። ኧረ ደስ ይለኛል። ከዚህ ጋር ዩቲዩብ ቤተሰቦቻችንን በስነ ስርዓት ይቅርታ በይ። ሁሉንም ከሌ ሳቲ ሁሉንም ይቅርታ በይ። አዎ በእኔ የተቀየማችሁ ካላችሁ እንግዲህ እኔ የምታውቁኝ ሰዎች ታውቁኛላችሁ። እልሄ ስኬት እንደሆነ ብቻ ያው ትረዱኛላችሁ ብዬ አስባለሁ። እሱን ላለማጣት ስለምወደው በቃ እንዲረዳኝ ስለምፈልግ ነውና ለዛ ነው ይቅርታ አድርገሽ ህልም ነው የኔስ ህልም ነው የኔስ የህልም ድንቅ ነው ይህስ ዓለም በጠራራ ፀሐይ ምን ጉድ ነው? እንውጣላችሁ። በርሰን ቋቋ የሚገባው አረ እንዴት ተሽቆረ ነው ገና እንደዚህ ፀሐይ ሳትጠልቅ ሰላም በሉና እሺ። ሲጀመር ሰላም ይቻላል እንዴ? ሰላም በለኝ። ዛሬ እንዴት ነጭ በነጭ ሰላም እንዴ ግድ ነው። እንዴት ማለት ሽቶ ወደ ዲመጣ ሁሉ እናንተ ስራ በጣም ነው የማመሰግነው። ባለፈው ሁሉንም እያመሰገንኩ አንተ አልነበርክም። በጣም እግዚአብሔር ያክብርልኝ። የምሬት በጣም አመሰግናለሁ። ቤተሰብ ኪራ በዚህ ሁሉ ነገር ዋናው መሰረቱ ነው። ኪራ በጣም አመሰግናለሁ። ምንም ማለት አይደለም። እናንተን ሌላኛው ወዳጅ በጣም ቴንኪው። በጣም አመሰግናለሁ። እንኳን ደስ አለሽ። እነዚህ ከሌለ ጋር መተቃቀፍ ናፍቆኝ ነበር። ረፍ አይቻልም። ልቀቅ በቃ። በጣም ደስ ብሎኛል። በጣም ደስ ብሎኛል። ግን ታውቂኛለሽ አላውቅም ብለኝ እሱን እናወራበታለን። ሰው ተጠርቶ ይቻላል እንዴ? እንደዚህ ተጋድሞ መጠበቅ ሰው ጠርቶ አጅግ ቀርሻቸው ነበር እንዴ? አንኳኳም እንዴ ሲገባ እኮ አንተ ዝም ብለህ ዘለን መገባ ደረጃው አድክሞኛል። ሚሴስ ተደርጎልኛል መነሳት አንችልም እና ዝም ብላችሁ ዘው ብላችሁ እኮ ለመክፈት ራሱ ጊዜ አጣን። ለዛ ነው እኮ በሩን ክፍት ያደረገው። አዲስ ፍቅር እንዲህ ነው። እኛም ኪራ አረ ኪራ እና እኔ ውሃ አጣጮች የት ናቸው? ኪራ ሚስት አለው አይደል? ያንተ ነች አሁን የዘገኘች። ያንተ ነው የኔ ውሃ አጣጭ የት ነች? እኮ ነፍሴ የተጨነቀች። ችግር የለውም ለኔ እፈልግልሃለሁ። እኔ ለምን አንቺ አትፈልጊም? እውነት ለመናገር ማለት ነው ከጎኔ ነበራችሁ በተፈጠረው ነገር በሁሉም ነገር። ልውል እስከ 40 ምንጭ ድረስ አብሮኝ ሄዶ ብዙ ነገር አይቷል። እንግዲህ የምር ይሄ ነው ማለለው እና ኪራም ከጎኔ ነበረ አይታችኋል ሁላችሁም። እና በመሀል የተፈጠሩ ብዙ ነገሮች አሉ። እኔም በጣም እልህኛ ነኝ። እንግዲህ በዛ መሀል እነሱን ማስቀየማቸዋለሁ። የምር ምን እንደምላቸው አላውቅም።
ከልቤ እንግዲህ እኔ በነገራችን ላይ ከሄሉ ጋር ማለት ነው ይቅር መባባልም እንደዚህ ይሄ ምስጋና ምናምን ኤክስፔክት አላደርግም፣ አልጠብቅም። ምርጥ ወዳጆቼ ናችሁ የእውነት። እኔ እንደዚህ አይነት ፋሚሊ ስላለኝ በጣም እድለኛ ሴት ነኝና ምን እንደምላችሁ አላውቅም። ይቅርታሽ ተቀብለናል እንግዲህ በይፋ ኪራ አንተ ነው እንግዲህ ይቅርታ በእድሜ ማን ነው የሚበልጠው? ታላቋ ነኝ እና በጣም አመሰግናለሁ ከጎኔ ስላላችሁ። የእውነት ስትደግፉኝ ስለነበር መንገዴን እያሳያችሁ ነበርና ሳጠፋ የተቆጣችሁ በየትኛውም አጋጣሚ በክፉም በደጉም ከጎኔ ናችሁ። አመስግኜ አልጨርስም። እናንተንም ወዳችኋለሁ በጣም። እኛም ሁሉም በጣም ነው የምንወድሽ። በዚሁ አጋጣሚ ቤተሰብ ኪራም ከፍቅረኛው ጋር ታርቋል። ሰላም ወርደዋል። እሱ በጣም ደስ ይለኛል። ባይዘዌ ይዛት ወጣ ደስ ይለኛል እኮ። መቼ ነው አመጣ አንተም እዚህ የምታስተዋውቀን? እናውቃታለን ከአንተ ጋር ግን እንደ ፋሚሊ ደግሞ አንድ ላይ አሁን እንክብካቤ ነው፣ በውስጥ እንከባከባለን። እንኳን ደስ አለ ብያለሁ። አንተም በድጋሚ አንዳንድ ጊዜ እንደዚህ ያጋጥማል። ገብቶሃል? በፈተና ማዕከል ነው የምትጸናው የምጠነክረው። ሚስማር ሲመታ ነው የሚጠነክረው የሚጠንቀው ይባላል እና ባትፈተን ሁሉ ነገር አልጋ ባልጋ ሆኖ ወደ ቁም ነገሩ ብንገባ ነገ ትንሿ ጠጠር ትበትናለች እና ትዳር ማለት በጣም ትልቅ ድርጅት ነው። በጣም ትልቅ መሰረት ነው። ትዳር በቃ የተረጋጋ ትዳር ባለበት ነው ሀገር የምታድግ የምትችለው። ልጅም ተመስርቶ መሰረተ ይሄ ያለ አይደል ቁም ነገረኛ ልጅ ማሳደግ የሚቻለው በሰላማዊ ቤተሰብ ውስጥ ነው እና እንደዚህ በፈተና የኖረ ቤተሰብ ደግሞ ትልቅ ቤተሰብ ይመሰረታል። ጠንካራ የሆነ ፋሚሊ ይመሰረታል ብዬ አስባለሁ። ብቻ ዋናው የኛ ለመለየትና አንድ ላይ መሆን ነው እንጂ መፈተናችን ከፈተናው ማለት መውጣታችን ስትፈተን ሁሉ ነው የደራሽው። እንዴት ነሽ? እንዴት ነሽ? በጣም በጣም ነው የማመሰግነው። አንቺ ነው እግዚአብሔር ያክብርልኝ። እንዴት ነሽ? ሰላም ነው። እና ልዩ እንኳን ደህና መጣሽ። የምር እውነት ለመናገር መጀመሪያ ላይ ያለን ነገር አሪፍ አልነበረም። ያው አይታችኋል ብዙዎቻችሁና አሪፍ አልነበረም። ጓጓ እየተባባል ነበር። ያው ትረጅኛለሽ እና ከዛ በኋላ ደግሞ ይቅርታ ጠይቀሽኝ ያለውን ነገር ፈተን ነበር። ያው እኔ ደግሞ ትንሽ እልሄን ለመወጣት ስል ያለብን በዛ መሀል ደግሞ አንቺንም አስቀይሜሻለሁ እና ለዛ ደግሞ ከልቤ ይቅርታ ማለት ፈልጋለሁ። የምር መልካም ሰው ናት እውነት ለመናገር ማለት ነው። ከዛ በኋላ ያሳየሽኝ ነገር የእውነት እኔ እና እሱን ለማስታረቅ ያደረገችው ጥረት በጣም ነው ደስ የሚለው እና ያን ጥረት ደግሞ እያየሁ ነበርና በጣም ደስ ብሎኛል። ማለት እኔ እንደዚህ ደስታሽ የእሱን ደስታ እንዲመለስ ነበር እና ሁለታችሁም ደስ ብሎኛል እና ያው እንኳን ደስ ያላችሁ አደጋሚ ያው ኪራም መፍታሪ ሁሉም መፍታሪ ብቻዬን ያደረኩት ነገር አይደለም እና ለእናንተ እንኳን ደስ ያላችሁ። ቤተሰብም ያው እነሱ ደስ ብላችኋል፣ እናንተም ደስ ስለሚያችሁ ተስፋ አደርጋለሁ። እንኳን ደስ ያላችሁ። ደስ ያላችሁ በትልቅ ፕሮግራም ደግሞ እንገናኛለን። እኔ እዚህ አንድ ነገር የሚጨምረው ምንድነው በጣም እኔም ብላ ነው ሁሉ ነገር እያደረገች ያለችው። እዚህ ጋር ማንም አታውቅም። ሁሉ ነገር እየሆነች የነበረው እናንተም ጋር በጣም የምትሰደበው ምናምን ለእኔ ስትል ነው እና በማይገባት ሲቹዌሽን ላይ ሆና ነው ብዙ እየተባለች ያለችው። ይህ ሁሉ የሚደርስብሽ በእኔ ምክንያት ነው። በድጋሚ ይቅርታ መጠየቅ እፈልጋለሁ። ለእኔ ስትል ነው ብዙ ነገር የሆንሽው እና እግዚአብሔር ያክብርልኝ። በጣም በጣም ይቅርታ እና ደግሞ በጣም አመሰግናለሁ። እዚህ መጠሽ የሚሆን ነገር ምናምን ሁሉ አይቻለሁ እና ይህ ሁሉ ነገር ለእኔ ስትይ ነው። በጣም በጣም እናከብርሽ። በጣም አመሰግናለሁ። ያንን በሰዓቱ እዛ ድረስ ሄልኝ ስልሽ እኔን ብለሽ እሺ ብለሽ አክብረሽ ነበር የመጣሽው። ከዛም በኋላ ከጎኔ ሳትለይኝ እኔ ደስታሽ ሁሉ እኔን ለማስታረቅ ምናምን ብዙ ረዥም ርቀት ነው የሄድሽው
የሰው ስድብ የሰው ብዙ ነገር የሚናገሩሽ ነገር ስለማይ እሱ ሁሉ ነገር አልበገረሽም። እንደዚህ ሌሎችም ሰው ፊት ሲነሱሽ ምናምን ገብቶሻል። እሱ ሁሉ ሳይበግርሽ የኔን ደስታ ብለሽ ብዙ ተሟግተሻል እና ይህ ሁሉ ነገር የሆንሽው ለእኔ ስትይ ነው። በጣም በድጋሚ በጣም እንደማመሰግንሽ በጣም አመሰግናለሁ። ማለት ሁላችሁም የተናገራችሁ ትክክል ነው። ማለት ይሄ አሁን አንዳንድ ጊዜ በቃ ተፈትነሻል፣ ተጎድተሻል። ያቡም እንደዛው እናንተ ጋር ነው እውነቱ ያለው። እውነት ለመናገር ውስጣችሁ ያለው ልባችሁ ያለው ታውቃላችሁ። እና ሰው ብዙ ነገር ሊል ይችላል። እሷም እንደምታውቁት ብዙ ወርዳለች። ልዑልም እኔ በምችለው አቅም ብዙ እንትን ላይ የሆነ ሁላችንም ወጥተናል። እና ተፈትናችሁ እንደዚህ አይነት ነገር ላይ ደርሳችሁ ደግሞ እናንተ ካሁን በኋላ መጠንከር በእንትናችሁ ውስጥ በሪሌሽናችሁ ውስጥ ደግሞ ሌላ ሰው አለማስገባት፣ ችግር ሲፈጠር ራሳችሁ መፍታት ማለት ሌላ ሶስተኛ ወገን ነው የሚያራርቃችሁ። ብዙዎች ላይ የምታዩት ነገር ለመለያየት ወይ ለመፋታት የሆነ ነገር መንስኤው ሶስተኛ ወገን ስለሆነ እናንተም በደንብ ውስጣችሁ የሆነ ችግር ካለ ከቤታችሁ እዚሁ በበላችሁ እዚሁ እንትን ማለት ነው ሄዱ። አንቺም ቶሎ አትናደጂ፣ አቅሻለሁ። ፋሚሊም እንደዛው ሄዱን ታውቋታላችሁ። ቶሎ ተናዳጅ ናት፣ ቶሎ ታለቅሳለች፣ አልቃሻ ናት። ግን አንተም ቻል አድርጋት ወንድነህ። ይኸው እሷን መረዳት አለብህ። አንቺም እንደዛው እሱን እንደዚህ ስንል ነው ስንደጋገፍ እና እንትናችን የሚቀጥለው። ልዩም እውነት ትልቅ አስተዋጽኦ ነው ያደረግሽው እዚህ ላይ። እነሱን እንዲጠነክር አድርገሻል። ካሁን በኋላ አንቺ ጠንከረሽ ብዙ ነገሮች ላይ ስታሳይ ነው እሱ ደስ የሚለው። ምን የሚዋደዱ ሰዎች ድሮ የሆነ ነገር የሚኖራችሁ ጥሩ ነገር ነው የሚመኝልሽ፣ መጥፎ ነገር ሊመኝልሽ አይችልም። በሰዓቱ ጥሩ ነገር ስለነበር እና በሌላ እንትን አትያዙ። እሺ ጊዜ ቢሆን ፖዘቲቭ ስናስብ ነው ሰው እንትን የሚለን እና ቴንኪውን ይላለሁ። ለምን እኔ ነኝ አደራ የሰጠኋችሁ ለብዙዎቻችሁ ይለን ሎልን ምሳሌ አይደል? እና እንደዛ ነው። እኔ ደስ ብሎኛል። ደስተኛ ይሻላል ይላል። እንደዚህ ይሻላል። አኩርፏል። ሚስት ጋር መጣችሁ ላጤ ወደ መኖር አይቻልም እንዴ? እስከ መቼ ላጤ ሆነ? እስከ መቼ አንተ ልዑል ማለት ትፈልገው ነገር ካለ እድል ይስጠን ነው። ምን ይባላል? እግዚአብሔር ይመስገን ስለ ሁሉም ነገር። ያው ደስታ ስለተመለሰ ምናምን ደስ ብሎኛል። እኔ ያው እንደ እንትን አልቆጥረውም። ይሄ እንደ ውለታም እንደ ግዴታም አልቆጥረውም። ያው ሁሉም ሰው አንድ ለሚወደው ጓደኛ የሚያደርገው ነገር ነው ብዬ አስባለሁ። ያደረጉት እያንዳንዱ ነገር እና እንደ እንትን አላየው። ይሄ በቃ እንደ ትልቅ ነገር አላየው። አሁንም ሁሌም እንደምለው ወደፊትም ዛሬም ነገር ከጎንሽ ነኝ በምንም አይነት ሁኔታ። እሱ ነው እና ከዚህ በኋላ ለሚገጥሟችሁ ነገሮች እኛም ሳንገባበት ሌላም ቪዲዮ የሚያይ ሰው ሳይገባበት ነገሮችን ራሳችሁ ተነጋገራችሁ የምትፈቱት ይሁን። በተቻለሽ መጠን እንዲህ አይነት የግል ችግሮችን ሚዲያ ላይ ባታመጪ እላለሁ። እንደ ድሮ ወደ ድሮ እየሰራሽ ፕራንክ ሆነ ሌላ ከፋሚሊ ጋር ምናምን እንደዚህ አይነት ነገር የምትሰሪውን ብቻ እንድታስተላልፊ ነው የምመክርሽ። ከትክክለኛ ህይወትና ሚዲያ አይሄድም ሰው። አሁን አንቺን ስንት ሰው ፈረጀሽ። በቃ በሰሞኑን በታዩ ነገሮች ያለ ስምሽ ስም ተሰጠሽ። እኛ የምናቅሽ ሰዎች ጥግ ድረስ እናቅሻለን። ግን ብዙ ሰው ያለ ስምሽ ለአንቺም ስም ሰጠሽ፣ ለእኔም እንደዛው በተመሳሳይ። ያው እኔ እንዳልኳችሁ የማምንበትን ነገር እስከሆነ ድረስ ምንም ስላላይመስለኝ ነው። ከምንም በላይ ይፈጠሩ በነበሩ ነገሮች የሚደወሉ ስልክና የሚጻፈው ሜሴጅ እሱ ያሳቅቃል ትንሽ። በቃ ማለት ለሁሉም ሰው አትመልሱም እና ሰው ከንቀት ወይ ከሌላ ነገር ይመስለዋል። ከዛ አንግል አይደለም። ያው በእኛ ቦታ ብትሆኑ ትረዳላችሁ። እና በተሻለሽ መጠን እንዲህ አይነት ላይፍሽን ነገር እሱ ጋር ፈጣሪ ከፈቀደው ልትቀጥ የተቻለች፣ ካልፈቀደው ግንኙነታችሁ ሊቋረጥ ይችላል። ምንም ማለት አይደለም። ይሄ ህይወት ነው። ይሻላል ሲሆን የሚሆን ነገር ነው ፈጣሪ ሲፈቅደው እና እንዲህ አይነት ነገሮች አታሳይ። በቃ ይሄ ነው እንደ አንድ ጓደኛ መመክርሽ ነገር። ሌላ በቃ እግዚአብሔር ይመስገን። አመሰግናለሁ። እውነት ሁላችሁንም ከልብ አመሰግናለሁ። በክፉም በደጉም ሰዓት ከጎኔ ናችሁ።
ከልብ አድርጌ አመሰግናለሁ። እና ደግሞ ባይዘዌ ፍቅርህን እንድትገልጽልኝ እፈልጋለሁ። ናፍቆኛል ይሄን ነገር መስማት ነው። ይሄን ነገር መስማት ነው መጀመሪያ ካንተ እኔማ መግለጽ አይቀርም። ልስማት አለ ፍቅራችንማ ተገላለጻችኋል። ዛሬ መስማት ፈልጋለሁ ማለት እኮ እኔ መስማት ያለብኝ ያቋረጥነው ነገር አለ መሰለኝ። ያቋረጥነው ነገር አለ። እንውጣ እኮ እንውጣ፣ ይገላለጹና እንግባ ይሻላል። ፍቅር ባይዘባል በቃ ላይ ግን አንዳንዴ ደግሞ የቃሉ ያስፈልጋል። እሺ በቃ አይሻልም? እኔ ቀላል ቤተሰብ አንድ ሀሳብ አለኝ። ምን መሰላችሁ? 30 ሰከንድ ይሰጥሻለሁ። ያብን ግለጩ። 30 ሰከንድ ይሰጣለሁ። ሄሉን ግለጻት። ቀለል ላድርግላችሁ ይሻላል። 30 ሰከንድ በቃ ሄሉን በ30 ሰከንድ ግለጽልኝ። በቃ ጀምረናል። እሺ ሄሉ ማለት በጣም መወዳት ማፈቅራት የወደፊት የትዳሬ አጋሪ ነች። በጣም ነው ሳጠረሽ የልጆች ዘላለም ያኖርልኝ እንጂ አሜን። ደቂቃ አልቋል። ሄሉ ግለጭ። ያው በኔ መሰለ ሰው ከጎኔ ስላለ በጣም እድለኛ ደስተኛ ሴት ነኝ እና በጣም እወድሃለሁ፣ በጣም አከብርሃለሁ። ክፉ አይንካ፣ ሁሌም ከጎኔ ሆነልኝ። እወድሃለሁ። የወደፊቱ ባሌ ከአሁን ጀምሮ አሁን መጨረስ ትችላላችሁ። እና ሁላችሁንም ከልብ አመሰግናለሁ አክብራችሁ ስለመጣችሁ። አሁን ወጣ ብለን እራት እንበላለን። ቤት ደግሞ ቀጣይ ዝግጅት ይኖራል አይደለም? በሚገባ ባለፈው ያበላሸችውን የራት ፕሮግራም ራሷ ትክሳለች ማለት ነው። እንዴት ነበር ትናንት ምሽታችን? የሚገርም ቆንጆ ኮንሰርት ነበር። ኮንሰርቱ እኔ በጣም ነው የወደድኩት እውነት ለመናገር። በታረቅን ማለት አሪፍ ነው። አንድ ሀሳብ አለ። አንድ ሀሳብ ተረጋጉ። ምን መሰላችሁ? ሙሽሪትና ሙሽራው እስቲ ተነሱልኛል። ማታ ጨፍርናል አንድ ላይ። ያው ቤተሰቦች ደግሞ በደንብ እዚህ ጋር እስቲ ልዑል ተነስ። ምን መሰላችሁ? እውነት የሆነ ደስ ይበለኝ እኔ በቃ ለኔ ብላችሁ ተያዙና ተቃቃፉ። ልክ ሳርሳ እንደምትጨፍሩ ሰዎች ማለት ነው። እናንተ ደግሞ እኔን ትቀበሉኛላችሁ። ሙሽሪት ሙሽራው በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን ነው። በቃ ታስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው የለም አይኖርም ሌላ ደስቴ ምንትን ማለት ስላቃተኝ ነው። እንደዚህ እየተጃጃሉ ወይ እንትን ያልን አይደለም። በጣም እኔ ስሜታዊ ሆኛለሁ። ለምን ረጅም ጊዜ በጣም ተፈትነናል፣ ተጎድተናል፣ አልቅሰናል። እናንተም አልቅሳችኋል። በጣም ፋሚሊዎች በጣም የዋሆች የፍቅር ምርጫዬ ወሰንኩኝ ልረታ አካሌን መንፈሴን ሰብስቤ በፍቅርህ ቅርብ ጓደኛ እንኳን አያውቅም። የራሴ ቤተሰብ ነው። አንተ ማን እንደሆንክ የሚያውቅህ እና እንደዚህ አይነት ቤተሰብ ነው ያላት። ስለዚህ እድለኞች ነን። እሷ ብቻ አይደለችም። በዛው የዚህ ቤተሰብ አባላቶች ሁላችንም፣ እኔም፣ አንተም፣ ልዩም፣ ልዑልም ካሜራማን ውስጥ እየረሳችሁ ነው። ወሬኛው ካሜራማን አለ። አሚንም በዚህ አጋጣሚ በጣም አመሰግናለሁ። ልቤ ኑርልኝ እና ለማንኛውም ቤተሰቦች እናንተንም ከልብ አድርጌ ነው የማመሰግነው። እውነት ትለያላችሁ። የሰው ፍቅር ይስጣችሁ። እውነት ለእናንተ ማለት ነው። እና ለማንኛውም በጣም እድለኛ ነኝ።
እና ደስተኛ ነኝ። አሁን ላይ ደግሞ ተመልሷል ጎምላላይ ከባድ ጅንኑስ ማለት ጅንኑ ነው። እና ለማንኛውም ይሄን ይመስላል። መልካም ጊዜ እመኛለሁ። በዚሁ አጋጣሚ አንድ መናገር ፈልገው አሚ ከዚህ በኋላ ካሜራማናችን ብቻ ሳይሆን አንዱ የቤተሰብ አባላችን ነው። እዚህ በኋላ አብሮን በቪዲዮ ምናምን አልታዩታላችሁና ይመጣል። ከዚህ በኋላ የራሱን ቻናል ከፍቷል። አሚ ሆፕ ነው የሚለው። አሚ ነው አይደል? አሚ ሆፕ። ሁላችሁም ሰብስክራይብ አድርጉት። ሜንሽንም እናደርጋለን። አብረን በዛም ቻናል እንመጣለን። እንግዲህ ፋሚሊ ነን፣ አንድ ላይ ነን እና እንወዳችኋለን። እና ውድ ቤተሰቦቼ ምንድነው ቤተሰቦቼ ብቻ አላልኩም። ይሄ ነገር ምንም እንውጣላቸው መሰለኝ። ኤኒዌይስ ውድ ቤተሰቦቻችን የእኛ ደስታ እናንተ ደስታችሁ ሆኖ ወራችሁን ስለቆያችሁ በጣም እናመሰግናለን። ሄሉና ያብም እንግዲህ ብቻ የነገን